እናቴ የምታውቂው ወይም ደግሞ ገነትን ካላገናኘሽኝ ማለት ስሚኝ እኔ ገነትን ካላገናኘሽኝ ገነት እውነቱን እንድታወጣ ካላደረግሽ አንቺን ስለሆነ ያዝኩሽ እዚህ ጋር አስይዝሻለሁ ገባሽ እዚህ ጋር መስራት አትችይም መስራት አትችልም በቃ እስኪ ዝም በይ መጀመሪያ ሌላ አይደለም በቃ እኔ እናቴ ማግኘት እፈልጋለሁ ወይ ያወራታለሁ በቃ ወደሂጅ በቃ ሳምሪ ዘሻት ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልኝ እኔ ያለሁላችሁ እናንተ ባላችሁበት ሰላማችሁ ይብዛልኝ እንግዲህ ባለፈለት ቪዲዮም ሰርቼ ነበርና እናንተ ደግሞ ያው ስለ ቤተሰቦቼ ችላ ያልኩ መስሏችሁ ነበር ኢቭን እኔ ደግሞ ችላ አላልኩም እሷም አለች እዚህ ጋርና ማለት በቤተሰብ ችላ አይባልም ማለትም እኔ ቤተሰቦቼን ማግኘት ፈልጋለሁ ምክንያቱም እስካሁን ድረስ እኔ እናትና አባቴን ለመፈለግ አላሰብኩም ነበር ግን ደግሞ እዚህ ጋር ፍንጭ ካገኘው እፈልጋለሁ ማለት ነው እናት አባቴን እና ባለፈለት ለገነት ይዛት የመጣቻት ሴትዮ ነበርችና ስለናት ምናምን የሆነ ምታቅ ነገር እንዳል እናትሽ ነኝ ብላ መጣ ነበር ግን ደግሞ ድጋሜ ተመለሰችና ብር ተከፍሉኝ ነው ውሸቴ ነው ምናምን ነገር አለች ማለት ነው እና እኔ ደግሞ ይሄንን ቪዲዮ ይዤ እከሳታለሁ ማለት ነው ገነትንም ጽጌንም እከሳታለሁ ምክንያቱም እዚህ ጋር ዋሽተው የኔን ፋሚሊ እንዳላገኝ አድርገውኛል የመረጃዬንም አጥፍተውኛል ስለዚህ የቤተሰቦቻችን ማለት እናታችን ናት የተባለችን ፎቶ ተሰጥቶኝ ነበርና እሱንም ስላጠፉብን መረጃው ሙሉን አጥፍታለች ገነት እንደገና ደግሞ ይቺ በውሸት እንደዚህ ብላለች ገነትን ደግሞ ስደውልላት አታነሳምም እኔን ጭራሽ ማግኘት እንደማይፈልጉ ነገር ነው የነገሩኝ ማለት ነው እኔ ደግሞ ህይወቴን ምስቁልቁል አድርገው ማግኘት አንፈልግም ወይም ደግሞ ሌላ ነገር ማለት ጭራሽ ያስማማና የፈለገው ቦታ ድረስ ሄዳለሁ ማን እንደሚያስቆመኝ አያለሁ ምንም ማድረግ አይችልም ምክንያቱም ቤተሰቤ ማግኘት ካለብኝ በቃ መጀመሪያ ማያውቁ ከሆነ መናገር ነበረባቸው አንደኛ ደግሞ ዲኤንኤ ሲዋሽ አይቻለቅ ነው ወይስ መጀመሪያም እኔ አልገባኝም በቃ ሙሉ ነገሩ አልገባኝም ግን እነሱ ያሉኝ ዲኤንኤ ዋሸ ነው ያሉት ዲኤንኤ ደግሞ እንዴት ዋሸ ዲኤንኤ ሊዋሽ አይችልም በፍጹም ወይም ምርመራው ጋር የሆነ ነገር አለ እንጂ እኔ ዲኤንኤ ዋሸ ሲባል ሰምቻ አላቀም እኔ አላቀም ዲኤንኤውማ ስህተት ሊሆን አይችልም እኔ አላቀም ምክንያቱም እኔም አንደኛ የጠረጠርኩት ነገር ውጤቱ ብቻቸው ነው የተቀበሉት እኔ አልሄድኩም እሱ ናቸው የተቀበሉት እነሱ ናቸው የተቀበሉት እኔ አልሄድኩም ስለዚህ ወይ እነሱ እኔ እኮ ለምን ይሄ ነገር ለምን እናታችንን የሚያቋት ከሆነ መናገር ነው ያለባቸው አንቺ ደግሞ ዲኤንኤ ለማመርመር ፍቃደኛ ከሆንሽ መጀመሪያ እኔና አንቺን እንመረመራለን የተማማች መሆናችንን ከዛ እንቀጥላለን ማለት ነው ወጪውን ሸፍናለሁ ያለኝ ሰው አግዝሻለሁ ያለኝ ሰው ስላለ እንተናናላለን እንመረመራለን ነገር ግን ደግሞ አሁን ሃና እንዳገኘቻትና ቡና ቤት እንደምትሰራና እንዳገኘቻት ደውላልኛለች ባለፈለት የዋሸችው ማለት ነው እሺ እና እሷ ጋር ሄደን እጠይቃታለሁ በቃ ማትናገርና የሆነ ነገር ምትል ከሆነ ቀጥታ ወደ ፖሊስ ጣቢያ እኮ በአካል አግኝቶ ማውራት ይችላል በአካል እኮ ለማግኘት ነው ለመሄድ ነው እዚህ አካባቢ እንደሆነች ነው የነገረችኝ እና እንሂድ ካሜራማን እንሂድ ሰላም ነው እናት እንዴት ነሽ ሰላም ነው እንዴት ነሽ እግዚአብሔር ይመስገን ይቅርታ እየሰራሽ ነው ሰላም ነው ወይ ሰላም ነው አላህ እንዴት ነሽ እግዚአብሔር ይመስገን ሁሉ ሰላም ነው አላህ አይ ችግር የለውም ይቅርታ ስራ ላይ ረበሽሽ መሰለኝ ችግር የለውም እሺ ምን ታዘዝ አይ ባለፈለት ገነትን ጋር ተገናኝተን ነበር አይደለ መሰለኛ እና አንዳንድ ነገሮችን ልጠይቅሽ ነበር ማለት ስለናቴ የምታውቂው ነገር አለ ስለ ገነትስ የምታውቂው ነገር አለ እኔ የለኝም ማቆ ነገር የለኝም አሁን ማለት ገነቱን ይዛች የመጣሁት ስለ ገነት አንዳንድ ነገር ታውቂያለሽ ምናምን ብዬ ነው
እና ማለት ያለውን ነገር ብነግራቸው እኔ ማውቀው ነገር የለኝም እንዴ የምታውቂው ነገር ከሌለ እኮ እዛ ጋር መቼም አትመጭም አዎ እዛ ጋር ቪዲዮ አትሰሪም ነበር የምታውቂው ነገር ከሌለ እንግዲህ ዛቀት ተከፍዬ ነው የመጣሁት ማውቀው ነገር የለኝም ተከፍዬ እኮ እኔ ተከፍለሽም ይሁን አይሁን አይመለከተንም እዚህ ጋር እሷም እናቷን ፈላጊ ናት እኔም እናቴን ፈላጊ ነኝ ኢቭን እኔ እና እሷ እህትማማቾች ናችሁ ነው የተባልነው ስለዚህ እኔ ደግሞ አይመለከተኝም አሁንም ካሜራ ይዣለሁ ባለፈለት ቪዲዮም አለኝ ስለዚህ እኔ አይመለከተኝም ቪዲዮውን ይዤ አንቺን ነው ማስይዝሽ ማለት ነው አሁን እዚህ ስራ ቦታ ነው እሺ ረብሽኝ እሺ ስራ ቦታ አይመለከተኝም በጥጥሽ ያለሽው እኔ ራስ መክሰስ ይችላል እሺ አይደል ማንሽና ነው እኮ ዋሽተሻል እኔ ያገባኝ ለተሰለ ከፍለኛ ስለዚህ ነገር የለም እኮ ልንገርሽ እኔ እኮ አይመለከተኝም እዚህ ጋር ይከፈልሽም አይከፈልሽም አላውቅም እዛ ጋር የሆነ ነገር የሆነ ፋይል ሰርተሻል ስራ ለስራበት እሺ ወጪልኝ ነገር ካለ ንገሪኝ እኔ ማውቀው ነገር የለኝም እኮ ያ ቪዲዮውን ይዤ እኔ አንቺን ከስሻለሁ ወይም ደግሞ የምታውቂው ነገር ካለ ተናገሪ አሁን ማለት ነው ይኸውልሽ አፍሽን አትክፈቺ በስርዓት አናግሪኝ አንቺ ብለሽ ተሻትረብሽ አንቺ በስነ ስርዓት አድርጊ ውጪልኝ ነው እያከበረሽ ነው አይደለም እንደ ትልቅነትሽ እያከበርኩሽ ነው ስለዚህ ተከበሪ እና ስሚ አሁን የነገርኩሽ ነው ያለሁት እሺ አሁን ውጪልኝ ነው አይደለም የምታውቂው ለምን አትነግሪኝ አላውቅም ማለት ማታውቂ ከሆነ ቪዲዮውን ለምን ሰራሽ ተከፍለሽ እኮ ስህተት ነው ይሄ እኮ ያስይዝሻል ተከፍለሽ ራሱ እንደዛ ስለዋሽሽ ያስይዝሻል አይገባኝም እኮ ወይ ከገነት ጋር የምንገናኝበትን መንገድ አዘጋጅልኝ ገነት ጋር ውሰጂ ከገነት ጋር አይደል አላቃትም ነው አውቀሻት እኮ የተከፈለሽ ቪዲዮ ለምን ታውቃለች ቪዲዮውን አንቺ እንደ ሰራሽ አሁን ሰራው እያልሽ አይደል ተከፍለኝ እኮ ቢሆን ግን እኔ ድንገት እንደዚህ ሳገኝ ቸግሮኝ ነበር ስለቸገረኝ ሰራሽ ከሰራ እውነትሽን ነው ስሚኝ ልንገርሽ ቪዲዮውን ይዤ ፖሊስ ጣቢያ ነው የምሄደው ሄጂ አይገባኝም እንደውም እዚህ መጣሽ ስለምትረብሽ ነው ያለሽ ማለት እኔ ብራሱ ከየረበሽ ነው የረበሽሽ እኮ አይደለም በስርዓት እንድትነግሪ ነው እኛም በስርዓት እየጠየቅሽ ያለው ረብሻ እኮ ሌላ ነገር ነው አይደለም ስንጠይቅሽ ደግሞ አንቺ በስርዓት ማትመልሽ ከሆነ ነገርኩሽ እኮ እኔ በቃ አትይዝሻለሁ ስለናቴ የምታውቂው ነገር አለ ለክሽ ነገር አድርጊ አይገባኝም በቃ ነግረሻለሁ መሲ እንዴት ነው ማወቅ የምፈልገው ስላለ ነው እዚህ ጋር መሲን የጠራው ስለዚህ እኮ አንቺንም ገነት ነው ሁላችሁንም ነው ማስይዛችሁ ይሄንን ነው እኮ ሁላችሁንም ማለት ነው አንድ ሰው አይቀረኝም ሳሚንም ጭምር ማለት ነው ማንኛችሁንም አስይዛችኋለሁ ሁላችሁንም ማለት ነው ምክንያቱም መረጃዬን አጥፍታችሁብኛል አንደኛ ሲቀጥል ሁለተኛ ደግሞ ተከፍለሽ ቢሆን የኔን ህይወት አበላሽተሻል አይመለከተኝም በቃ እኮ እሱ ለሰው ጠይቂያት አይገባኝም ብሎ ነገር አለ እንደዚህ ጋር አላውቅም እንዴ የምትሰሪው ስራ እኮ ማወቅ አለብሽ አይገባኝም አይደለም የሚያስጠይቅሽ ሊሆን ይችላል አንቺ ቸግረሽ መቼም ማታርግ ነገር እዚህ ጋር ትሰሪያለሽ ምን ነው ስሚኝ እዚህ ጋር መስራትሽን አቀጥያትም ነገ አገኝሻለሁ እንገናኛለን እኮ ያለውን ነገር ማትናገሪ ከሆነ ቀጥታ እኔ በቃ ፖሊስ ደውዬ አስይዝሻለሁ ቪዲዮን አሳያቸዋለሁ ለፖሊሶች የፈለግሽ ነገር መረጋጋት አይደለም እኮ የፈለግሽ ለምን አንቺ አትነግሪንም እኮ እኔ ማውቀው ነገር የለኝም ታውቂያለሽ የምታውቂው ነገር ስላለ ነው መስለ የጠሯችሁ እኮ አላውቅም አላውቅም ማንስር ያለሽ ቪዲዮ ማንስር ያለሽ ያንን አበበንም አንቺንም ሁላችሁንም ማለት ገነትንም ሳሚንም አንድ ሰው ሳይቀረኝ አስይዛችኋለሁ ምክንያቱም የእናቴ መረጃ ያጠፋችሁት እናንተ ናችሁ ገባችሁ አይደል እነሱ ጠይቃችሁ ሳይሆን እኔ የተከፈለሽን ብር ያክል ልከፍልሽ እችላለሁ እኔ እውነቱን ከተናገርሽ ማለት ነው እኔ ነገር የለኝም ያስገደድኩሽ አይደለም እኮ በስርዓት እየጠየቅኩሽ ነው እንደ ትልቅነትሽ እያከበርኩሽ ነው ስለዚህ በክብር የምትመልሽልኝ ከሆነ መልሽልኝ ብታከብሪማ እንደዚህ ማለት አይደለም ቆይ ገነት ከፍላሽ እንደዚህ ዋሽሽ አይደል ስለዚህ አሁን ትክፈልሽና እውነቱን ተናገሪ ነገር የለኝም መጀመሪያ እንዴት ነው የተነጋገራችሁ ስትዋሽ እኔ አላውቅም አስታውሰም ሲጀመር ረስቼዋለሁ አሁን ራሱ ሲጀመር ነው እንድታስታውሽ እኮ ቪዲዮውን እናሳይሻለን አይ ነው ቪዲዮውን እንዳሳይሽ ነው የፈለግሽው አረ እኔ አልፈልግም እና ምንድነው የሚያደርግሽ እንደ ትልቅ ሰውኝ እናውሪኝ እንጂ እንደ ትልቅ እኮ ያወራውሽ ያለው ፈጣሪው ሆይ አይውልሽ ወይኔ እየታገስኩሽ ነው ያለሁት በስርዓት የምትናገሪ ከሆነ ተናገሪ አለበለዚያ ደግሞ አስይዝሻለሁ የምሬን ነው አሁን ስራ የሰራው ነው ያለው አትረብሽኝ እንዴ ስነ ስርዓት ውጪልኝ ውጪልኝ ማን ዋሻለሽ በቃ ተሳሳትኩ ይቅርታ ስሚኝ አይውልሽ አሁን ማለት ገነትንም ማግኘት አልቻልኩም ሳሚንም ማግኘት አልቻልኩም አቤንም ማግኘት አልቻልኩም አንቺን ደግሞ ሀና እንዳገኘችሽ ደወለችልኝ በቃ ካገኘችሽ ደግሞ እኔ አንቺን ይዝሻለሁ ገባሻ ከዛ ያለውን እውነታ ሁሉንም የማትናገሪ ከሆነ ደግሞ እኔ ለሚመለከተው አካል ሄዳለሁ
እንጂ እንደፈለግሽ እዛ ጋር ማን ዋሻለሽ? መጀመሪያ እኮ መዋሸት የለብሽም። እሺ እንደውም አትስሪ አቁም። ኧረ እባክሽ በስራ ደግሞ ተናገሪ። በስራሽ እየገባሁ አይደል? ስሚ እጄ አይደለም የሚናገር አፌ ነው የሚናገረው። እሺ አፌ ነው የሚናገር አይደለም እኮ። እሺ አትስሪ፣ በስርዓት አውሪ። ተይ ዞር ብለሽ። እኔ ስላንቺ ከስተመር እኮ አይመለከተኝም። በቃ ዞር ብለሽ እባክሽ። በቃ እንዴ ለምንድን ነው የሚበቃው? መናገር አለብኝ ነገር። እንዴ ተረጋግቼ እያወራሁት ነው፣ ግን እሷ ታውቃለች። በቃ ስለ እናቴ የምሬን ነው። ማንም የምታውቁት እናንተ ናችሁ እስከሆነላችሁ ድረስ እኔ አልለቃችሁም። በቃ የትም ቦታ ብትሄዱ እከተላችኋለሁ፣ የገባችሁበት እገባለሁ። ስለዚህ መናገር ያለብሽን ነገር ትናገሪ እንደሆነ ተናገሪ፣ አለበለዚያ ደግሞ ነገ እንደማሳስርሽ እወቂ። ይሄን ማለት ችግር የለውም። ተሳስርኛሽ ወይስ እንደምንከስሽ እናያለን። ኧረ እባክሽ ጭራሽ አንቺ ልትከሽኝ ፈልገሽ ነው? እና የመጣሽ አይደለም የረበሽ ነው ስራ እንዳልሰራ 10 ጊዜ የመጣሽ አንቺ የሰራሽው ስራ ከዚህ የባሰ እኮ ነው። አንደኛው ነው አምነሻል እኮ ዋሽቻለሁ ብለሻል አይደለ? እኔ ስለ ውሸቱ አይመለከተኝም። ስለ ማን ዋሻለት አይመለከተኝም። በቃ የዋሹትን አቤም አለ አንቺም አለሽ፣ ሁላችሁንም ገነትንም ሳሚንም ሁላችሁንም ነው ማሳሰብ። ለኔ አትረብሽ። ለነሱ ዋናው ቪዲዮ አለ፣ ቪዲዮውን ዳውንሎድ አድርጌ አስቀምጫለሁ። ያንን ቪዲዮ ይዤ መክሰስ እችላለሁ። ስለዚህ በስርዓት የምትናገሪ ከሆነ ተናገሪ፣ የማትናገሪ ከሆነ ደግሞ ነገውን አመጣልሻለሁ። እዚህ ጋር አትሰሪያትም። ወንድ ነሽ ከሰራሽ እዚህ ጋር ማለት ነው። አሁን ውጪልኝ የፈለግሽ ነገር አልወጣም። ለምንድን ነው የምወጣው? ሳትናገሪ አልወጣም ብለሽ አትለፍልፊ። መልፍለፍ ነው እንጂ መልፍለፍ አይደለም። ታመጭ ነገር የለም። እየለፈለፈች እኮ አይደለም እነቱ እንደሰብረት ነው እኮ ነው ያላቅም መናገር አትችይ። ታውቂ ከሆነ ታዲያ ማን ዋሻለሽ? ታውቂያለሽ። ማን ዋሻለሽ? ከሁኔታሽ ራሱ አትስሪ ነው። አቁሚ፣ አትስሪ። እያወራሁሽ ስለሆነ መልሽልኝ። የመለስኩልሽ እኮ ነው። አይገባሽም እንዴ አንቺ? ኧረ ድርቅና ምን ያክል ብር ቢከፍልሽ እንደዚህ የደረቅሽላቸው? እነሱ እንደዋሽሻቸው እኛ ማለት እኛ እንከፍልሻለን። በቃ የእውነቱን ተናገሪ። አልፈልግም ነገር የለኝም። እማውቀው ነገር የለኝም አትበይ። ታውቂያለሽ። አቁሚና በስርዓት አትረብሽኝ። አላውቅም እንዴ ስነ ስርዓት ውጪልኝ። ብዙ አውራችሁ ግን አትረብሽኝ። ስራ ልስራበት። እንዴት ነው የሚያደርግሽ? አንቺ እንዴት እንደ ማለት ትልቅ ሰው እኮ እናቷን አታደስ ታውቂያለሽ። አንቺ ደግሞ ታውቂያለሽ ስለ እናቷ ምን ማለት ነው? ስለ ስራቷ አስረጅ። የምታውቂው ነገር አለ ጽጌ። አቁሚ እያልኩሽ ነው። አቁሚና አውሪ። ድፍትፍት አድርጌ ነው የምሄደው። እስቲ ወንድረሻ ዲ ስነ ስርዓት ውጪልኝ እባክሽ። አሁን ከስተመር ያትረብሽኝ ማለት እዚህ ጋር እኔ እግዚአብሔርን ደፋፋዋለሁ ሁሉንም። አይ አይደለም፣ ቆይ መጀመሪያ አይደለም በቃ ማትናገር ከሆነ እዚህ ጋር አትሰራትም። ትናገራለች። የምታወሪ ነገር ግን ታውቂያለሽ። ውጪልኝ ውጪ። አይዘሻችሁ ውጪ። አንቺ አይዘሻችሁ ውጪ። እንዴ ስነ ስርዓት ለምን ነው ነቱ ነገር ታውቃለሽ ትችላለህ እኮ ግን እዚህ ጋር ታወሪያለሽ እንዴ? አው ደፋፋዋለሁ። አይደለም መረጋጋት አይደለም። የምታውቂው ነገር እኮ መናገር ነው። መለሳችን ትመጣይ አው ደፋፋዋለሁ። አትሰሪያትም። ወንድነሽ ከሰራ አይደለም። ቆይ እስቲ እየነገርኩሽ አይደለም እንዴ? እስቲ ማን ዋሻለሽ? መጀመሪያ ማን ዋሻለሽ? ታክሽ በቃ ተናገርኩሽ አይደለ? አትሰሚኝ? አይገባሽም እንዴ? እንዴት ነው የሚያደርግሽ? ትልቅ ሰው እኮ ነሽ። ቢገባሽ ማለት እንደ ትልቅ ሰው አክብሬ እያወራሁሽ ነው። ሌላ ወሬ የለሽም? አረ ትልቅ ሰው አክብሬ ኖርሽ ስርዓት ኖሮሽ አውሪ። ስርዓት ኖርሽ ነው ተሰዩና እንዳትሰሪ አቁሚ። አልሰማም አለች አይደለ እንዴ? አቁሚና አውሪ በስርዓት። በቃ ሲወራሽ ሲነገርሽ አትሰሚም አይደለ? እየሰማሁሽ ነው እያወራሁሽ ነው። ማውቀው ነገር የለኝም። በቃ ቻው እኮ አሲዝሻለሁ። የምታውቂው ነገር ስላለ አይደለም የምታውቂው ነገር የፈለግሽ ስሚኝ። አይደለም አለቃትም እስቲ ማለት እዚህ አይደለም መሲ ቆየ መጀመሪያ ያንቺ ውጪልኝ እባክሽ። እናትሽ ፈልግ እንደኔ ለምን ትረብሽ? የምታውቂው ነገር ስላለ አላውቅም። አይደለም እኮ እያወራናት ነው፣ ግን በስርዓት እያወራች ስላለ በቃ ስራዬ ልስራበት። እሺ ውጪ ስነ ስርዓት። አሁን እስካሁን ታገዝኩሽ አይደለ? ምንም የምታገሽኝ ነገር የለም። እኔ ነኝ የታገዝኩሽ። እኔ ነኝ የታገዝኩሽ። አረ ዝም ብለሽ እየታገዝኩት ያለሁት እኔ ነኝ። አዎ በቃ የሚያወራው ነገር የለኝም። ነገርኩሽ። አላሰሚኝ አትይዝሻለሁ። እዚህ ጋር መስራት አትችይም። ስለ እናቴ የምታውቂው ወይም ደግሞ ገነትን ካላገናኘሽኝ ማለት ስሚኝ፣ እኔ ገነትን ካላገናኘሽኝ ገነት እውነቱን እንድታወጣ ካላደረግሽ አንቺን ስለሆነ ያዝኩሽ እዚህ ጋር አትይዝሻለሁ። ገባሽ? እዚህ ጋር መስራት አትችይም። መሲሽ በቃ ተረጋጊ። አትችልም። በቃ እስኪ ዝም በይ። መጀመሪያ ሌላ በቃ እኔ እናቴን ማግኘት እፈልጋለሁ። እሺ መሲ ያወራታለሁ። በቃ ወደ ሂጅ በቃ ሳምሪ ይዘሻት ለምን